ሰላም የትንሿ ሲኒማ ቤተሰቦች እንዴት ቆይታችኋል? ዛሬም በሌላ ፊልም የተመለስን ሲሆን ዛሬ አብረልና እየወደድ ነው በ2021 ተሰርቶ ለእይታ የቀረበውን ዘ ገርል ሁ ቢሊቭስ ኢን ሚራክል የሚል አዝናኝና አስተማሪ ፊልም ይሆናል። እንደሚመቻችሁ ስለማልጠራጠር ላይክ እንድታደርጉ ላስታውሳችሁ። ይመቻችሁ። ፊልሙ ሲጀምር በቸርች ውስጥ የተሰበሰቡ ሰዎችን እያሳየን ሲሆን ሳራ የተባለች እቺን ታዳጊ እንተዋወቃለን። እያስተማረ የነበረው ፓስተር ፈጣሪ ከፈቀደና እኛ እምነት ካለን ተራራዎችን እንኳን የማንቀሳቀስ ኃይል ይኖረናል በማለት ያስተምራቸዋል። ከዛ እንደወጡ የሳራ ቤተሰቦች የሳራ ወንድም የሆነው ዳኒ ኳስ ግጥሚያ ስላለው እሱን ለማየት ወደ ኳስ ሜዳ ይሄዳሉ። የዳኒ እጮኛ የሆነችው ሲንዲም እዛ ግጥሚያ ላይ ነበረች። እናም እነ ዳኒ በጨዋታ ላይ ሳሉ ዳኒ ሳያውቅ የተቃራኒ ቡድን ተጫዋች ላይ ጉዳት ያደርስና ቢጫ ካርድ ይሰጠዋል። በዚህም ምክንያት ፔናልቲ ለተቃራኒ ቡድን ተሰጥቶ በዳኒ ስህተት ብቻ ተቃራኒው ቡድን ያሸንፋል። ከዛ እንደወጡ የሳራ አያት የሆነው ሳም ጋር ይህንን ቅዳሜና እሁድ ለማሳለፍ ወደዛ ይሄዳሉ። ከዚያም በኋላ ሳራ ዳኒና ሲንዲ አንድ ላይ በመሆን አቅራቢያቸው ወዳለ ወንዝ አሳ ለማጥመድ ይሄዳሉ። ሳራ በድንገት አንዲት የሞተች እርግብ ትመለከታለች። እርግቧንም እፈውሳታለሁ በማለት ጸሎት ማድረግ ስትጀምር ወንድሟ ዳኒ የሞተ ነገር ላይ ነፍስ መልሶ መዝራት የማይቻል ነገር ስለሆነ የምታደርጊውን ነገር አቁሚ ይላታል። ሳራ ግን ወንድሟ የሚላትን ነገር መቀበል አልፈለገችም ነበር። በዚህ ሰዓት ዳኒና ሲንዲ አሳ ለማጥመድ ወደሚመቸው ቦታ ይሄዳሉ። ሳራ በዚህ ሰዓት የሞተችው እርግብ ላይ ነፍስ ለመዝራት መጸለይ ጀመረች። እነ ዳኒ የሚበቃቸውን አሳ ካጠመዱ በኋላ ወደ ሳራ ሲመለሱ ሳራ እጅግ በጣም ደስተኛ ሆና ፈጣሪን በአካል ተገልጦ አየሁት ትላቸዋለች። እነ ዳኒ ምን እያወራች ነው በማለት ግራ እየተጋቡ ሳለ ሞታ የነበረችው እርግብ ነፍስ ትዘራና ተነስታ ተበራለች። ዳኒና ሲንዲ ያዩትን ነገር ማመን አቅቷቸዋል። ከዛ ወንዝ ከተመለሱ በኋላ ሳራ ለአያቷ ፈጣሪ በአካል ተገልጦ ወንዝ ላይ እንደታያትና ለሞተች እርግብ ጸሎት አድርጋ ነፍስ እንደተመለሰባት ትነግረዋለች። አያቷ ሳም ይህንን ባለች ጊዜ አንቺ ልጅ ፊልም ማየት አብዝተሻል መሰለኝ መቀባጠርሽን አቁሚ በማለት ያሾፍባታል። ማታ ላይ ወደ ቤት ከገቡ በኋላ ሳራ ለጓደኛዋ ማርክ ትደውልለታለች። ማርክ በአጋጣሚ በደረሰበት አደጋ ምክንያት ስፓይናል ኮርዱ ክፉኛ ተጎድቶ መራመድ የማይችል ሰው ነው። ሳራም ለጓደኛዋ ስለተፈጠረው ተአምር ትነግረዋለች። ሊያምናት አልፈልገም ነበር፣ ነገር ግን ነገሩን አንድ ባንድ አስረድታ ተሰምነዋለች። ብዙ ሳይቆይ የሳራ እናት ወደዛ ክፍል ትመጣለች። ሳራንም መረጋጋትና መተኛት እንዳለባት እየነገረቻት ለማስተኛት እየሞከረች ሳራ በዚህ ሰዓት ፈጣሪዋ ገነትን እንዲያሳየት ትለምን ጀመር። ሁሉም ከተኛ በኋላ ዳኒ እኩለ ሌሊት ላይ መጥቶ ቤተሰቦቹን ይቀሰቅሳቸውና ሳራ በጣም እንደታመመች ይነግራቸዋል። ወዲያው ነበር የግል ዶክተር የሆነው ዶክተር ቤን የተጠራው። ዶክተር ቤንም ከመረመራት በኋላ የተለየ ህመም ሳይሆን ቶንሲል ብቻ እንደሆነ ይነግራቸዋል። የሚሰጠውንም መድኃኒት የሰጣቸውና ይሄዳል። የሳራ አባት ወደ ሳራ ክፍል ሲመለስ የሆነ ስዕል ተመልክቶ በጣም ተገረመ። ሳራ ፈጣሪ በአካል ተገልጦ ታየኝ ያለችውን ትዕይንት የሚገልጽ ስዕል ነበር። በማግስቱ ሳራና ማርክ ከትምህርት ቤት ወደ ቤት እየተመለሱ ሳለ የሆኑ ልጆች መጥተው እነሱን መተናኮልና ሳራን እንስሳቶችን የምትፈውሰዋ ልጅ እያሉ ያሾፉባት ጀመር። ይህንን ጉዳይ ማርክ ነበር ለሌሎች ልጆች ያወራው። በዚህ ሰዓት ዳኒና ሲንዲ ከሱፐርማርኬት እየወጡ ይመለከቷቸዋል። ዳኒም በኳስ ጥልዞ ልጆቹን ከዛ ቦታ ያባራቸዋል። በዚሁ ሰዓት ነበር ብሮነር የተባለው ልጅ ወደዛ ቦታ ከውሻው ጋር የመጣው። ብሮነር ማለት ያኔ በግጥሚያው ሰዓት ዳኒ ሳያውቅ ጉዳት ያደረሰበት የተቃራኒ ቡድን ተጫዋች ልጅ ነው። ብሮነርም ያንን ያደረከው አውቀ ነው በማለት ለጥል ይነሳሳል። በዚህ ሰዓት በመንገድ እያለፈ የነበረ መኪና ለትንሽ ሊገጨው ስል ዳኒ ያስመልጠዋል። ነገር ግን በሚያሳዝን ሁኔታ የብሮነርን ውሻ ይገጨውና ይገለዋል። ብሮነር ውሻው ላይ ይሄ በመፈጠሩ በጣም ያለቅሳል። በዚህ ሰዓት ሳራ ወደ ውሻው ጠጋ ትልና ትጸልይለትና ውሻው ወዲያው ይነሳል። ሁሉም ይሄ ነገር በተፈጠረ ሰዓት ያዩትን ማመን አቅቷቸው ነበር። በተለይ ደግሞ ማርክ ከሁሉም በላይ በጣም ደንግጧል። ከሳራ ጋርም ወደ ቤት በሚመለሱ ሰዓት እንደ ድሮ መራመድ አምሮኛል፣ ከቻልሽ ጸልይልኝና ከዚህ መንፈውሽኝ ይላታል። ሳራም እሺ በማለት ትጸልይለታለች። በነጋታው ማርክ የቼክአፕ ምርመራውን ለማድረግ ወደ ሆስፒታል ይሄዳል። በአጋጣሚ ማርክ ጣቶቹን ሲያንቀሳቅስ ዶክተሮች ተመልክተው በጣም ደነገጡ። ምክንያቱም ስፓይናል ኮርድ በሽታ ያጋጠመው ሰው ይህንን ማድረግ ፈጽሞ አይቻለውም። ዶክተሩ በድጋሚ እንዲያደርገው ሲጠይቀው ማርክ በተገቢ መልኩ ያደርገዋል። ዶክተሩም በጣም ደንግጦ እናቱን ለብቻ ወስዶ እያናገራት ሳለ ማርክ ቀጥ ብሎ ተነስቶ በእግሩ እየሄደ ወደ እነሱ ይመጣል። የማርክ እናት በጣም ነበር የደነገጠችው። ማርክም ሳራ ጸልያለት እንደሆነና ከዚህ በፊት የሞተ ውሻ እንኳን ስትፈውስ አይቶ እንደሆነ ይነግራታል። በአጋጣሚ ለምርመራ የመጣችው ጋዜጠኛ ዶሎረስ ይህንን በሰማይ ሰዓት ለሚዲያዎች ነገሩን ሁሉ ታስተላልፋለች። ከዚያም በኋላ ዶክተር ቤንና የቸርቻቸው ፓስተር ሳራን ለመጎብኘት ወደ እነሱ ቤት ይመጣሉ። ዶክተር ቤን ማርክ መራመድ እንደቻለ ሲነግራት በደስታ እየዘለለች ፈጣሪዋ ጸሎቷን ስለሰማት ማመስገን ጀመረች። ፓስተሩም ወንዙ ፊት ለፊት ተገለጠልኝ ያልሽው ነገር ምንድነው ብሎ ሲጠይቃት ያየችውን ነገር ሙሉ ትነግረዋለች። ነገር ግን ዶክተር ቤን የምታወራውን ነገር መቀበል ትንሽ ከብዶታል። ዶክተር ቤን ወላጆቿን ትንሽ ምርመራ እንዲደረግላትና ወደ ሆስፒታል እንዲያመጧት ይጠይቃል።
በዚህ ሰዓት ፓስተሩ ፈጣሪ በልጅነቷ እየተገለጠባት ስለሆነ ምንም አይነት ምርመራ እንደማያስፈልግና በፈጣሪ ማመን ብቻ እንደሚጠበቅባቸው ይነግራቸዋል። ከቆይታዎች በኋላ የሳራ አባት ወደ ሳራ ክፍል ሲሄድ ሳራ የሆነች ሴት ልጅ ፈረስ እየጋለበች ያለ ስዕል ትስላለች። አባቷም ስለ ነገሩ ሲጠይቃት እቺ ልጅ በህልሟ እንዳየቻትና ጓደኛዋ ማድረግ እንደምትፈልግ ትነግረዋለች። በሌላ በኩል እቺ ሳራ በህልሟ ያየቻትንና የካንሰር ታማሚ የሆነችውን ቴሬሳ እንመለከታለን። ቴሬሳ ፈረሶችን በጣም የምትወድ ሴት ስትሆን የካንሰር ህመም ግን በጣም እያሰቃያት ነው ያለው። በዚህ ሰዓት የቴሬሳ እናት ስለ ሳራ በዜና ትሰማለች። ወዲያውም ቴሬሳን ወደዚች ልጅ ወስደናት እንድትፈወስ እናድርግ የሚል ሀሳብ ታቀርባለች። በነጋታው የተጎዱ ልጆች ያላቸው በጣም ብዙ ወላጆች ልጆቻቸውን ይዘው ወደ ሳራ ቤት ይሄዳሉ። የሳራ ወላጆች ሰው መሰብሰቡን ምንም አልወደዱትም ነበር። ሳራ ግን እኔ በሆንኩ የታመምኩት እናንተ እንደዚህ አይነት አጋጣሚ ቢፈጠር ይዛችሁኝ አትሄዱም ነበር? እነዚህ ልጆች ፈውስ ስለሚገባቸው ልጸልይላቸው ትላቸዋለች። አባቷም ይህንን ነገር አንዴ ከጀመረች ማቆሚያ እንደሌለውና ሰዎች በተደጋጋሚ ጊዜ እየመጡ እንደሚያስጨንቋት ይነግራታል። ነገር ግን ሳራ አባቷ የሚላትን ሳትሰማ በሩን በመክፈት ወደ ውጪ ትወጣለች። ውጪ ላይ ቴሬሳን በተመለከተች ሰዓት በህልሟ ያየቻት ሴት በመሆኗ በጣም ትገረማለች። ወዲያውም ወደ እሷ ሄዳ ለእሷ መጸለይ ጀመረች። ቴሬሳ በህይወቷ አይታው የማታውቀውና አዲስ የሆነ ስሜት ይሰማታል። ሳራም ለእሷ ጸልያ እንደጨረሰች ለአይነ ስውሮች፣ መራመድ ለማይችሉት ለሁሉም ጸሎት አድርጋላቸው ይፈወሳሉ። ወዲያውም እንደጨረሰች ወደ ቤት ልትገባ ስትል ራሷን ስታ ትወድቃለች። ቤተሰቦቿ ጊዜ ሳያጠፉ ነበር ወደ ዶክተር ቤን የወሰዷት። ዶክተር ቤንም የደምና የኤምአርአይ ምርመራ እንደሚያደርግላት ይነግራቸዋል። በነገሩ በጣም የተጨነቀችው የሳራ እናት ምን ተፈጥሮ እንደሆነ ለዶክተር ቤን አንድ ባንድ ታስረዳዋለች። ዶክተር ቤንም የሳራን ወላጆች እያወራቸው ሳለ በድንገት አንዲት ነርስ መታ ታቋርጣቸዋለች። ውጪ ላይም እጅግ በጣም ብዙ የሆኑ የሚዲያ አካላቶች እንደመጡ ትነግራቸዋለች። ይህንን ጉዳይ ለመዘገብ እጅግ በጣም ብዙ የሆኑ ሚዲያዎች ሲሆን የመጡት ሆስፒታሉ እጅግ በጣም እስኪጨናነቅ ድረስም ይደርሳል። በዚህ ሰዓት ዶክተር ቤን የኤምአርአዩ ምርመራ ብዙም እንደማያቆይና እሱን አድርገው እንደጨረሱ ከዚህ ግርግር መውጣት ስላለባቸው ወደ አያታቸው ቤት እንዲሄዱ ይነግራቸዋል። ከሁሉም በላይ የሳራ እናት እጅግ በጣም ተጨንቃለች። ለሳራ አያትም ፈጣሪም በአካል ተገልጦ አየሁት ካለች ጊዜ በኋላ በየቀኑ እየታመመች እንደሆነና ነገሩ በጣም እያሰጋት እንደሆነ ትነግረዋለች። በቀጣዩ ቀን ሁሉም ተሰብስበው ሳራ ፈጣሪን በአካል አየሁበት ወዳለችው ቦታ ይሄዳሉ። የሳራ አያት በጣም እያለቀሰ ሳራ መጀመሪያ ላይ ጥሩ ሁኔታ ላይ ነበረች፣ ነገር ግን አሁን የተለያዩ በሽታዎች እየገጠሟት ችግር ውስጥ ለምንድነው የገባችው እያለ ወደ ፈጣሪ መጮህ ይጀምራል። በቀጣዩ ቀን ፓስተሩና ዶክተር ቤን የሳራ አያት ወደ ሆነው ወደ ነሳም ቤት ይመጣሉ። ሳራን ወደ ውጭ አስወጥተዋትም ማውራት ጀመሩ። የኤምአርአዩ ምርመራ ውጤቱ እንደተገኘና ሳራ ላይ የተገኘው እጅግ በጣም ክፉና መጥፎ የሆነ የአንጎል እጢ እንደሆነ ይነግራቸዋል። የሳራ እናት የሰማችውን መቀበል አልቻለችም። እጅግ ስቅስቅ ብላ ስታለቅስ ሳራ እያወሩ የነበሩትን ነገር ከጀርባ ተደብቃ ስትሰማ ነበር። ሙሉ ቤተሰቡ ሳራን በቅርቡ በሞት ሊያጧት ስለሆነ ስቅስቅ ብለው ያለቅሳሉ። ሳራም ወደ እናቷ ትመጣና በትሞት እንኳን ወደ ፈጣሪዋና ወደ ገነት ስለምትሄድ ምንም ችግር እንደሌለውና እሷ ቅር ስለማይላት እናቷን ማልቀስ እንደሌለባት እየነገረች ታባብላታለች። እናም ሳራም በመቀጠል በዚህ እየተካሄደ ባለው ነገር ውስጥ የፈጣሪ እጅ እንዳለበትና እንደሌለበት መጠየቅ ስለምትፈልግ ወደዛ ወንዝ መሄድ እንደምትፈልግ ለእናቷ ትነግራታለች። ይህንንም እያወራች እዛው ጋር ራሷን ስታ ትወድቃለች። ቤተሰቦቿም እየተደናገጡ ወደ ሆስፒታል ይዘዋት ይሄዳሉ። ሆስፒታል ከገባች በኋላ ሳራ ራሷን ከሳተችበት ትነቃለች። ዳኒና ሲንዲም ከሆስፒታሉ በመልቀቅ ወደ አያታቸው ሳም ቤት ይመለሳሉ። ቤት ውስጥ ቴሬሳ፣ ማርክ፣ ቤተሰቦቿና ፓስተሩ ነበሩ። ቴሬሳ በዚህ ሰዓት ባለፈው ሳራ የጸለየችላት ጊዜ እጅግ በጣም የተለየ መንፈስ እንደገባባትና ሳራ ላይ ያለው ጸጋ ወደ እሷም ተላልፎ እንደሆነ ትነግራቸዋለች። እናም ቴሬሳ ለሳራ ልትጸልይላት እንደምትፈልግ ትናገራለች። በዚህ ሰዓት ፓስተሩና ሳም አንድ ሀሳብ እንዳላቸውና ይሄ ሁሉ ነገር የተጀመረው በዛ ወንዝ ፊት ለፊት ስለሆነ መፍትሄውን ማግኘት የሚችሉትም እዛ ወንዝ ፊት ለፊት እንደሆነ እንዳመኑበት ይነግሯቸውና ሳራን ከሆስፒታሉ በማስወጣት ወደ ወንዙ ይዘናት እንሂድ የሚል ሀሳብ ያቀርባሉ። ሳራ ሕክምናዋን ሳትጨርስ ከዚህ ሆስፒታል እሷን ይዞ መውጣት የማይቻል ቢሆንም አንድ ሀሳብ ያስባሉ። ማታ ላይ ኃይለኛ ዝናብ እየዘነበ ሳለ ሁሉም ቤተሰቦች ወደ ሆስፒታል ይሄዳሉ። ቴሬሳን በሳራ ቦታ ለማስቀመጥ የውሸት ጸጉር አልብሰዋት ይዘዋት ሄደው ነበር። ወዲያውም ዳኒና የቴሬሳ እናት ሳራን ይዘዋት ወደ መኪናው ይገባሉ። በሌላ በኩል ደግሞ ሳም ልክ ቴክስት እንደደረሰው ቴሬሳን ወስዶ በሳራ ቦታ ያስተኛታል። እነ ዳኒ ሳራን ይዘዋት ለመሄድ እየተዘጋጁ ሳሉ በድንገት አንድ የሚዲያ ሪፖርተር ሳራን ይመለከታትና ነገሩን ወዲያው ለአለቆቹ ያስተላልፋል። የሳራ እናትና አባት ሳራን ሊያገኟት ወደ እሷ ሲሄዱ አልጋ ላይ ተኝታ ያገኙት ቴሬሳን ነበር። በጣም የሚደነግጡና እነሱም በመኪናቸው ገብተው ወደ ሄዱበት መሄድ ይጀምራሉ። በመንገዳቸው ላይ ዳኒና የቴሬሳ እናት መኪናቸውን ከተፈቀደው ወሰን በላይ እያበሩ ስለነበር አንድ ፖሊስ ተመልክቷቸው እየተከታተላቸው ነበር። ወደ ጫካውም ከገቡ በኋላ በድንገት የሆነ ዛፍ ይወድቅና መንገድ ይዘጋባቸዋል። አቋራጭ መንገድ የሚያውቁ ከሆነ እርስ በርስ ይጠያየቃሉ።
በዚህ ሰዓት ውሻውን የፈወሰችለት በርነር ወደ እነሱ ይመጣና አቋራጭ መንገድ ስለሚያውቅ በዛ እንዲሄዱ ይነግራቸዋል። በርነርም ሳራም በእጁ አዝሏት ጉዞ ይጀምራሉ። በድንገት መንገድ ላይ ኃይለኛ ተኩላ ይመጣባቸዋል። ነገር ግን የበርነር ውሻ ስለነበረ ተኩላ ይፈራና ይሄዳል። ተኩላውንም ካለፉ በኋላ እየተሯሯጡ ወደ ወንዙ ፊት ለፊት ይደርሳሉ። ሳራ ራሷን አታውቅም ነበር። በዚህ ሰዓት የሳራ ወላጆች፣ ፖሊሶች፣ ጋዜጠኞች ሁሉም ወደዛ ቦታ መጡ። በዛ ዝናብና ጫካ ውስጥ እናቷ እየተሯሯጠች እንደምንም እነሱ ጋር ደረሰች። ነገር ግን በሚያሳዝን ሁኔታ ሳራ በዛው ሰዓት መተንፈስ ታቆመና ህይወቷ ያልፋል። ሁሉም በተፈጠረው ነገር ሲያዝኑ ወዲያው ነበር እጅግ በጣም በኃይለኛ ብርሃን መልአክ ፊት ለፊታቸው የተገለጠው። የሳራም ነፍስ ይወጣና ወደ መላእክቱ ይሄዳል። መላእክቱም ወዲያው በዛው ሰዓት ይሰወራል። ሁሉም እያዘኑ ከጫካው መውጣት ጀመሩ። እቤት ከገቡ በኋላ ሁሉም አዝነው ግራ እየተጋቡ ሳለ ዳኒ ሳራ ከመላእክት ጋር ተገናኝታ ስትጨባበጥ ያለ ስዕል ይመለከታል። በዚህ ሰዓት እየተካሄደ ያለውን ነገር ሙሉ ሳራ እንደምታውቅ ይረዳሉ። ዳኒ በድጋሚ አሁንም ሌላ ስዕል ያገኘ ሲሆን ሳራ ከመላእክቱ ተለይታ ስትመጣ ያለ ስዕል ይመለከታል። ሳራ ትንቢቶቿን ሁሉ በስዕል ስላንዳስቀመጠች ስለገባው ዳኒ ወደ እሷ በመሄድ መጸለይ ይጀምራል። ሳራ ወዲያው ወደ ነፍሷ ተመለሰች። ሁሉም ቤተሰብ ተደናገጠ። ሳራም ደስተኛ ፊት እያሳየች ፈጣሪን ገነት እንዲያሳያት ጸልያ እንደነበርና እሱን እንዳደረገላት ትነግራቸዋለች። ሳራ የምታወራውን ነገር መቀበል የሚከብደው ዶክተር ቤን አሁን ላይ ከመስማት በዘለለ በአይኑ ስላየ ለማመን ተገደደ። ከዚህ ሁሉ ነገር በኋላ ሳራ ወደ ውጪ ስትወጣ የቀብር ስነ ስርዓቱን ሊያካሂዱ ሻማ ይዘው የተጠባበቁ ያሉ ጎረቤቶቿን ተመለከተች። ሳራም እየተካሄደ ያለው ነገር ሁሉ በፈጣሪ ቁጥጥር ስር እንደሆነና ይህንን ፈጣሪ ፈልጎ ስላደረገ ምንም አይነት ችግር እንደማይፈጠርና እነሱም ማድረግ ለሚፈልጉት ነገር ሙሉ እምነት ካላቸውና ፈጣሪያቸውን የሚያስቀድሙ ከሆነ የሚፈልጉት ሙሉ ነገር እንደሚከናወንላቸው በፈጣሪ ሙሉ ለሙሉ መተማመን ትልቅ ትርጉም እንዳለው ትነግራቸዋለች። በመጨረሻም ትዕይንት ሙሉ የሰፈሩ ሰው ወደ ቤተክርስቲያን በመሄድ ፓስተራቸው ፈጣሪን መተማመን ከምንም በላይ ቀዳሚ እንደሚያደርግ እያስተማራቸው እያየን ፊልሙ በዚህ ይጠናቀቃል። ቤተሰቦች አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። ያላችሁን ሐሳብና አስተያየት በኮሜንት እያስቀመጣችሁልኝ አዳዲሶች ሰብስክራይብ፣ ይሄንን ቪዲዮ ሁላችንም ላይክ እያደረግን በቀጣይ እስከምንገናኝ ሰላም።